ቤተሰብ ዛሬ ደግሞ የሩቲና የአብርሽን ጉድ በደንብ አርጋችሁ ብቻ ይውልኝ ማለት ነው። የተለያየ ሰው የተጣላ ሰው በየቤቱ በየግድግዳው በየመስኮቱ በየኪችኑ ፎቶ እንዴት ይለጠፋል? ይሄን ብቻ መልሱልኝ ማለት ነው። ይሄ ደስታ የሚባለው ሰውዬም ደግሞ ትላንት አብርሽ ስጦታ ገዝቶ ሲመጣ ይሄን ኮተት ከዚህ ቤት አውጪ ነበር ያላት ማለት ነው። እና እዛ ጋር እንደምታዩት እንግዲህ የአብርሽ ፎቶ የሩትዬ ፎቶ ከዚህ በፊት የተነሱት በየግድግዳው ነው ተለጥፈው ያለው እና ለምንድነው ስለሱ ያልተናገረው? እውነት አብርሃም እዛ ቤት ውስጥ የማያስፈልግ ከሆነ ሩትዬ ስለምንድነው ፎቶቹን በየኩሽናው ኪችኑ ሳይቀር ከበት ሳይቀር የእነሱ ፎቶ ያለው እና የተለያየ ሰው እኔ አሁን ለምሳሌ ከሆነ ሰው ጋር ከተጣለው ከተለያየው የዛ ሰው ነገር ምንም እኔ ጋር እንድኖር አልፈልግም፣ ሌላ ህይወት ከጀመርኩ ማለት ነው። ምክንያቱም ሌላ ህይወት የምጀምረው ሰው ወይም ደግሞ ከኔ ጋር የሚኖረው ሰው በፊት የነበረውን ነገር እንዲያይ ደስ አይለውም ማለት ነው። እና ስለዚህ ይሄ ነገር በደንብ ውሸት ነው። በደንብ ይሄን በደንብ አድርጋችሁ ማየት አለባችሁ ማለት ነው። የኔ ውድና ወርቅ ናችሁ ቤተሰቦች እንዴት ናችሁልኝ? እናለው ፈጣሪ ይመስገን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ ማለት ነው። እና የሩቲና የአብርሽ ነገር እንግዲህ ያው ብዙዎችን ተለያይቷል፣ እራሳችሁን ህይወት ጀምሯል እያለ ነው። ግን አይደለም፣ የራሱ ህይወት የጀመረ ሰው እንደዚህ አይደለም። እኔ የራሱ ህይወት መጀመር ከፈለጉ ወይም ደግሞ ከፈለጉ ሁለቱም የራሳቸውን ነገር ወይም ደግሞ በፊት የነበረውን ነገር ሰርዞ ነው ወደፊት የሚሄዱት አይደል እንዴ?